ፓርት ስሪ ቀጥሏል። ሀቢቢ በጥያቄያችሁ መሰረት እንግዲህ ዓለም ስለ ክለባችን አርሰናል ምን እያለ ነው የሚለው እንመለስ። ግብ አለት በስተመጨረሻ ሜሱት ኦዚል ኮንግራጁሌሽን ብሏል። የፕሪሚየር ሊጉ የምንጊዜው ምርጡ ተጫዋች ሆነው ኪንግ ሄነሪ ምስጋና ለዚህኛው ትውልድ ይሁንና በስተመጨረሻም ልጆቼ አርሰናል የፕሪሚየር ሊግ ዋንጫ ሲያነሳ አዩ ብሏል። የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ከ22 ዓመት በኋላ በስተመጨረሻም የሚገባን ቦታ ላይ ተመልሰናል ብሏል። ሎርድ ቤንትለር ይላል ሀቢቢ እንዴት አባቱ እንደምወደው እኮ ማለት ነው። ሉክ ምን ሃው ማች አይ ላቭ ዲስ ክለብ። በቃ እኔ እኮ በቃ ገብቷል። በሽታ ነው በቃ ፎንቃው የክለቡ በሽታ ነው ሀቢቢ። እኔ ቤንትለር ይመቸኝ ነበር። ኮንግራ ብሏል። የቦሊውዱ ስታር ረንቢር ሲንግ ከ22 ዓመት የረጅም ጥበቃ በኋላ አቺቭ አድርገነዋል። ምሽት 12 ሰዓት ላይ ሳሜዳን ለአርሰናል ደጋፊዎች አዲስ ሙዚቃ ጀባ አላችኋለሁ ብሏል። እዚህ ጋር ደግሞ ሌላ ጭዌ ሀቢቢ የጋብሪኤል ማጋሌሽ ባልተቤት ማለት ነው። ስቶሪዋ ላይ ኢንስታግራም ስቴሃምብል ጭራሽ በቤተሰብ ነው እያልኩ ቢጋቢም ያው ኢንስታግራሙ ላይ እንደዚህ ስቶሪው ላይ ጀለስንያችን ያፈላች ስደተኛ። እሺ እሳቸውስ በጣም ዘገዩ። ምርጫ እንደተቃረበ ታውቃለሁ። ሀጋለዩ ቦስ ፖለቲካ ነው። ይቀጥል። እንዴት ነው ይቀጥል? ፓርት ፎር ልሂድበት። አሳዩኝ። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ይመቻችሁ። ፓርት ስሪ ቀጥሏል። ሀቢቢ በጥያቄያችሁ መሰረት እንግዲህ ዓለም ስለ ክለባችን አርሰናል ምን እያለ ነው የሚለው እንመለስ። ግብ አለት በስተመጨረሻ ሜሱት ኦዚል ኮንግራጁሌሽን ብሏል። የፕሪሚየር ሊጉ የምንጊዜው ምርጡ ተጫዋች ሆነው ኪንግ ሄነሪ ምስጋና ለዚህኛው ትውልድ ይሁንና በስተመጨረሻም ልጆቼ አርሰናል የፕሪሚየር ሊግ ዋንጫ ሲያነሳ አዩ ብሏል። የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ከ22 ዓመት በኋላ በስተመጨረሻም የሚገባን ቦታ ላይ ተመልሰናል ብሏል። ሎርድ ቤንትለር ይላል ሀቢቢ እንዴት አባቱ እንደምወደው እኮ ማለት ነው። ሉክ ምን ሃው ማች አይ ላቭ ዲስ ክለብ። በቃ እኔ እኮ በቃ ገብቷል። በሽታ ነው በቃ ፎንቃው የክለቡ በሽታ ነው ሀቢቢ። እኔ ቤንትለር ይመቸኝ ነበር። ኮንግራ ብሏል። የቦሊውዱ ስታር ረንቢር ሲንግ ከ22 ዓመት የረጅም ጥበቃ በኋላ አቺቭ አድርገነዋል። ምሽት 12 ሰዓት ላይ ሳሜዳን ለአርሰናል ደጋፊዎች አዲስ ሙዚቃ ጀባ አላችኋለሁ ብሏል። እዚህ ጋር ደግሞ ሌላ ጭዌ ሀቢቢ የጋብሪኤል ማጋሌሽ ባልተቤት ማለት ነው። ስቶሪዋ ላይ ኢንስታግራም ስቴሃምብል